ሰበር ዜና በፋኖ ታጣቂዎችና የፌደራል መንግስት ጥምር ጦር በማለት በሰመረው ኃይል ቅንጅት በኦሮሞ ህዝብ ላይ የደረሰ ያለውን የጅምላ ግድያም በመቃወም የተቀጣጠለው የተቃውሞ ሰልፍ በምዕራብ ሸዋና ቦረና ዞኖች መስፋፋቱ ተነገረ። በምዕራብ ሸዋ ደንዲ ወረዳ ግንጪ ከተማ በኦሮሞ ህዝብ ላይ የተደረገ ያለውን ግድያ በመቃወም ተማሪዎች አደባባይ ወጥተዋል። በተመሳሳይ በቦረና ዞን የሻለቃ ጃተኒ አሊ ትምህርት ቤት ተማሪዎች የተቃውሞ ሰልፍን ተቀላቅለዋል። በወለጋ ዞኖች እንዲሁም በሰሜን ሸዋ፣ ምስራቅ ሸዋ ዞኖች ፋኖ እየፈሰሰ ያለውን ደም ደሜ ነው ብለዋል። በቦረና ዞን የጃተኒ አሊ ትምህርት ቤት ተማሪዎች በቢሾፍቱና መቂ ከተሞች ህዝብ አደባባይ ወጥተዋል። የፋኖ ጥቃት በህልውናችን ላይ ያነጣጠረ አደገኛ ጥቃት ነው ብለዋል። በወሊሶ ከተማ የአብዲ ቦሩ ትምህርት ቤት ተማሪዎች ተቃውሞ ሰልፍ አካሂደዋል። ተማሪዎቹ አደባባይ ወጥተው የፋኖን ጥምር ጦር የተቀናጀና የተናበበ ጥቃት በጽኑ አወግዘዋል። በመቀጠልም በቡሌ ሆራ ዩኒቨርሲቲ፣ በዲላ፣ በወራቤ፣ በጋምቤላ፣ በጅማ፣ በጅግጅጋ፣ በአርሲ፣ በሰላሌ እንዲሁም በኦሮሚያ ዩኒቨርሲቲዎች ቀጥሎ ውሏል። ሰልፈኞቹ በፋኖ ጥምር ጦር የተቀናጀ ጥቃት በኦሮሞ ህዝብ ላይ ያደረሰ ያለውን እልቂት አሳዝኖናል ብለዋል። የፋኖ ታጣቂዎች በኦሮሞ ህዝብ ላይ የተፈጸመው ያለውን ዘግናኝ ጥቃት ከሚኒሊክ ዘመን ጋር የሚስተካከል ነው ያሉት ሰልፈኞቹ ቡድኑ በአፋጣኝ ከኦሮሚያ እንዲወጣ ጠይቋል። የኦሮሞ ህዝብ ህጋዊ ራስን የመከላከል መብቱን መጠቀም እንዳለበትም ተናግረዋል።